ሆናችሁ ወደ እግዚአብሔር መጮህ። ክብር ለኢየሱስ ይሁን። በየትኛውም ሁኔታ ውስጥ ሆናችሁ ወደ እግዚአብሔር ጮህ። ወደ እግዚአብሔር የሚጮህ ሰው ይሰማል። እግዚአብሔር ቃል ኤርምያስ ምዕራፍ 33 ላይ እንዲህ ይላል ቁጥር 1 ጀምሮ። ኤርምያስ ገና በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል መጣለት። ስሙ እግዚአብሔር የሆነ ያደረገውም እግዚአብሔር ያጸናውም ዘንድ የሰራው እግዚአብሔር እንዲህ ይላል፣ ወደ እኔ ጮህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳያለሁ። አሜን አሜን። ወደ እኔ ጮህ። ገና በግዞት ቤት ታስሮ ሳለ፣ ግዞት ቤት ማለት እስር ቤት ነው። ኦሬዲ እስር ቤት አይመችም። ኦሬዲ እስር ቤት የማይመች አይደለም። ይሁን እንጂ እዛ ውስጥ ግን እግዚአብሔር ምን እያለ ነው ለኤርምያስ? ወደ እኔ ጮህ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃል፣ እመልስልሃለሁ። አንተም የማታውቀውና ታላቅና ኃይለኛ ነገር እመልስልሃለሁ። እግዚአብሔር እንዲመልስልን ከፈለግ ነው። እግዚአብሔር ታላቅና ኃይለኛው ነገር በሕይወታችን ላይ እንዲሰራ ከፈለጋችሁ፣ በሕይወታችን ላይ እንዲሰራ ከፈለጋችሁ በየትኛውም ሁኔታ ውስጥ ሆነን ወደ እግዚአብሔር መጮህ አለብን። ወደ እግዚአብሔር መጮህ፣ ወደ ኢየሱስ መጮህ፣ ሰምቶ ወደሚመልስ። ወደ ሰው ከጮክ ሰው ለምን ጮክብኝ ሊል ይችላል። ወደ ሰው ከጮክ ሰው ለምን ጮክብኝ ሊል ይችላል። ወደ እግዚአብሔር ከጮክ ግን እግዚአብሔር ጩኸትን ሰምቶ የሚመልስ ነው። ሃሌሉያ። ይኸውላችሁ ጩኸት ማለት ወደ እግዚአብሔር መጸለይ፣ ወደ እግዚአብሔር መቃተት፣ ወደ ኢየሱስ መቃተት። ጩኸት ይሄ ነው። ጩህ ሲባል እሪ አይደለም። ጩህ ሲባል ጸልይ፣ እኔ እሰማሃለሁ፣ እመልስልሃለሁ። አንተም የማታውቀውን ታላቅና ኃይለኛ ነገር ምን አደርጋለሁ? አሳይሃለሁ። ኤርምያስ የታሰረበት ቦታ ምቾት ያለ አይደለም። ወንጌል እውነትን በመናገር ተጥሏል። እውነትን በመናገር ታስሯል። እውነትን ከእግዚአብሔር ዘንድ በመላክ ያልሆነ ቦታ ላይ ተጥሏል። ይህ ያልሆነ ቦታ ላይ ወንድም ያልሆነ ቦታ ላይ ሆነ ልትሆን ትችላለህ። እዛ ጋም እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። የእውነታችን ቦታ እግዚአብሔርን ሊወስነው አይችልም። እግዚአብሔርን ሊገድበው አይችልም። ኢየሱስን ሊገድበው አይችልም። መንፈስ ቅዱስን ሊገድበው አይችልም። ሊገድበው አይችልም። ለምንድን ነው የማይገድበው ቢባል እግዚአብሔር እኛን ከሚገድበው በላይ ሆኖ ስለሚታይ። እግዚአብሔር አንቺን ከገደበ ነገር በላይ ሆኖ ስለሚታይ። ኤርምያስ እኮ እስር ቤቱ ሊገድበው ይችላል። ያለበት ሁኔታ ሊገድበው ይችላል። ግን እግዚአብሔር እንዲህ አለ፣ ጮህ እኔም እመልስልሃለሁ። አንተም የማታውቀውን ታላቅና ኃይለኛ ነገርን አሳያለሁ አለ። ያደረገ ያጸና የሰራ እግዚአብሔር። አቤት ወደ ሰራሃን ወደ አደረገን ወደ አጸናን ወደ እግዚአብሔር ወደ ኢየሱስ መዳንሽን ያደረገ መዳናችንን ያጸናልን መዳናችን ወደ ሰራልን ወደ ኢየሱስ መጮህ አለብን። እትሰማለሽ? እዛ ቦታ ሆነም ይሰማሃለሁ አለ። ወደ እኔ ጩህ፣ እዛ ቦታ ሆነም ይመልስልሃለሁ። ዋው ኢየሱስ ሃሌሉያ። እዛ ቦታ ሆነም ይመልስልሃለሁ። እዛ ቦታ ሆነም ጩህ፣ እኔ እመልስልሃለሁ። ስለምን? ስለ እስራኤል ከምርኮ እንደሚመለስ እግዚአብሔር ሊነግረው፣ እግዚአብሔር እንደገና እንደሚጎበኘው እንደገና ሊነግረው፣
እግዚአብሔር እንደገና እንደሚሰራቸው እንደገና እግዚአብሔር ሊነግራቸው እንደገና ወደ እግዚአብሔር በሁኔታ ያልተገደበ በሁኔታ ያልተከለከለ በሁኔታ ነገሮቹ ያልገደቡት ሰው የሚጮህ ሰው ከእግዚአብሔር ዘንድ መልስ ያገኛል። ከእግዚአብሔር ዘንድ መልስን ይቀበላል። ከእግዚአብሔር ዘንድ ጥያቄው መልስ ይመጣለታል። አይታችኋል። ዘካርያስ ቤት ውስጥ ያለው ችግር ዘካርያስን አልከለከለውም። ቤት ውስጥ ያለ ጉዳይ ዘካርያስን አልከለከለው። ሰዎች ስድብ ዘካርያስን አልከለከለው። ኤልሳቤጥን አልከለከለው። ሁለቱም በእግዚአብሔር ፊት በጽድቅና በቅድስና ያገለግሉ ነበረ። በሰዎች ፊት ነቀፋ ነበረባቸው፣ በእግዚአብሔር ፊት ግን ነቀፋ የለባቸው። አልከለከለው። ሃሌሉያ። እግዚአብሔር ወደ ቤታቸው መጣ። ወደ ዘካርያስ መልእክተኛ ላከ። ዘካርያስ ቤቴ አይገድበኝም፣ ልጅ ማጣት አይገድበኝም፣ የሆነ ሁኔታ አይገድበኝም፣ እርጅና አይገድበኝም፣ የሰው ስድብ አይገድበኝም፣ የሰዎች ነቀፋ አይገድበኝም ብሎ ሰብሮ ለእስራኤል የጸሎት ሊያደርስ ወይም ደግሞ በ2 ዓመት የሚደረገው የካህና ስርዓት ሊያደርግ ሲሄድ መልአኩ በመሰዊያ ጎን ቆሞ አገኘ። መልስ ይዞለት መጣ። ለብዙ ዘመናት ጥያቄ፣ የብዙ ዘመናት ጩኸት፣ ሰዎች ሰድቦ ሲጨርሱ፣ ሰዎች ነቅፎ ሲጨርሱ፣ ሰዎች በቃ ከእንግዲህ ዘካርያስ አርጅታለች፣ ዘካርያስ አርጅቷል፣ ኤልሳቤጥ አርጅታለች ተብሎ ከተደመደመ በኋላ ራሱ እንኳን ከደመደመ በኋላ መደምደሙ ነው። መልአኩ ሲናገር አይ እኔም እኮ አርጅቻለሁ፣ ባለቤቴም እኮ አርጅታለች፣ እንዴት ሊሆን ይችላል አለ። ሃሌሉያ። እንዴት እንደሚያድን ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንደሚያስመልጥ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። ያንቺን ነገር እግዚአብሔር ያውቃል። ያንተን ነገር እግዚአብሔር ያውቃል። የኛን ነገር እግዚአብሔር ያውቃል። አሜን። ጩሁ ወደ እግዚአብሔር፣ ጩሁ ወደ ኢየሱስ፣ ሰምቶ ወደሚመልስ፣ ጩኸትሽ ወደሚሰማ፣ ጩኸቲ ወደሚሰማ፣ ጩኸታችሁ ወደሚሰማ ወደ እሱ ጩሁ። ወደ ሰው ከጮኻችሁማ ሰው ዝም በል ሊል ይችላል። ሃሌሉያ። ተቸግረው ነው ሊል ይችላል። አጥቶ ነው ሊል ይችላል። ተርቦ ነው ሊል ይችላል። እግዚአብሔር ግን አይልም። አቤት ይሰማሃል። በየትኛም ሁኔታ ውስጥ ሆነ ብትጮህ ወደ እሱ፣ በየትኛም ሁኔታ ውስጥ ሆነ ወደ እሱ ስንጮህ እሱ ሰምቶ ይመልሳል። እሱ ሰምቶ ያደርጋል። እሱ ሰምቶ ይፈጽማል። እሱ ሰምቶ ያከናውናል። ይመልሳል። ግድላችሁም። ሃሌሉያ። የሚያዋጣ ወደ ኢየሱስ መጮህ ነው። የሚያዋጣ ወደ እግዚአብሔር መጮህ ነው። የሚያዋጣን ወደ መንፈስ ቅዱስ፣ በመንፈስ ቅዱስ ወደ እግዚአብሔር ወደ ኢየሱስ መቃተት፣ ማዳን ወደሚችል፣ ማስመለጥ ወደሚችል፣ መመለስ ወደሚችል፣ ታላቅና ኃይለኛው ነገር ማድረግ ወደሚችል። ሃሌሉያ። እዚህ ነው ኤርምያስን ገና በግዞት ቤት ታስሮ ሳለ ሁለተኛ ጊዜ የእግዚአብሔር ቃል መጣለት። ታስሮ ሳለ እንዴት አስፈታለሁ አላለም እግዚአብሔር። እውነት እኮ ነው፣ ይገርመኛል። መታሰሩ እኮ ያውቃል። አስፈታለሁ አላለም እግዚአብሔር። ወደ እኔ ጮህ፣ አንተ ታላቅና ኃይለኛውን ነገር የማታውቀውን አሳያለሁ። አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። አስፈታለሁ፣ ወደ እኔ ጮህ አላለም። እስራትን እቀንሳለሁ፣ ወደ እኔ ጮህ አላለም።
ስለ እስራኤል ወደ እኔ ጩኽ፣ እኔ የእስራኤልን ጉዳይ እነግርሃለሁ። ለእስራኤል ልኬ ታስረሃል። ለእስራኤል ለኬ ግዞት ቤት ተወርወር። ግን አሁን ምን እናገርሃለሁ? ሊከለክለኝ የሚችል የለም፣ ሊገድበኝ የሚችል የለም። እኔ እነግርሃለሁ፣ እኔ እመልስልሃለሁ አለው ጌታ። ሃሌሉያ! ክብር ለኢየሱስ ይሁን። የእግዚአብሔር ስም ይባረክ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም ለዘላለም ይባረክ። ስሙ ይንገስ፣ ስሙ ይክበር። በጌታ በኢየሱስ ክርስቶስ ስምና ስልጣን በየትኛውም ሁኔታ ውስጥ ያላችሁ እህቶቼ፣ በየትኛውም ውስጥ ያላችሁ ወንድሞቼ፣ በየትኛውም ነገር ውስጥ ያላችሁ በኢየሱስ ክርስቶስ ስም ወደ እግዚአብሔር የምትጮውበት ጸጋ፣ ወደ እግዚአብሔር የምትጮውበት የጸጋው ክብር በኢየሱስ ስም ይጨመርላችሁ። በናዝሬት በኢየሱስ ስም ጸጋው ክብሩ ያገኛችሁ፣ ኃይል ያገኛችሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። ሃሌሉያ! ዙራችን ያለው ነገር አይደለም ማየት ያለብን፣ ያለንበት ሁኔታ አይደለም ማየት ያለብን፣ ያለንበት ኮንዲሽን ወይም ደግሞ ያለንበት አካባቢ አይደለም፣ ያለንበት ኤሪያ ማየት አይደለም ያለብን፣ ያለንበት ጉዳይ አይደለም ማየት ያለብን። በዛ ውስጥ የሚረዳን እግዚአብሔር እንዳለ ማወቅ አለብን። በዛ ውስጥ እንዳለን ከኛ ጋር የሆነ እግዚአብሔር ማወቅ አለብን። እሱን ነው፣ ወደ እሱ ነው መጮህ ያለብን። መፍትሄ በእጁ ያለው፣ ቁልፍ በእጁ ያለው። ሃሌሉያ! ነገሮች ሁሉ በእጁ የሆነ ኢየሱስ፣ ወደ እሱ ነው መጮህ ያለብን፣ ወደ እሱ ነው መጠየቅ ያለብን። ክብር ለኢየሱስ ይሁን። ወደማ ወደ ኢየሱስ። ትናንትና በደህና ጊዜ ነገሮቹ ባላስጨነቁን ጊዜ የምንጮህ ሰዎች ዛሬ ሁኔታ ስለተነሳ፣ ነገሮች ስለተነሳ፣ ችግር ስለከበበ፣ ፈተና ስለከበበ፣ የሆነ ጥያቄ ስላልተመለሰ ወደ እግዚአብሔር መጮህ ማቆም የለብንም። ይመልሳል፣ ያደርጋል፣ ይፈጽማል፣ ይሰራል፣ ያከናውናል። የሚሰራ የሚያደርግ የሚያጸና እግዚአብሔር እንዲህ ይልሃል። አቤት የሚገርም እኮ። ሃሌሉያ! የሚሰራ የሚያደርግ እግዚአብሔር እንዲህ ይልሃል፣ ወደ እኔ ጩኽ። የሚመልስ እግዚአብሔር እንዲህ ይላል፣ ወደ እኔ ጩኽ፣ ወደ እኔ ጩኽ። ሃሌሉያ! ስሙ ለዘላለም ይባረክ። እግዚአብሔር ስም ለዘላለም ከፍ ከፍ በል። እንዳልኳቸው አጫጭር ቪዲዮዎች ነው የምንለቀው። ስለዚህ ሃሌሉያ ላይክ ማድረግ አትርሱ፣ ሰብስክራይብ አድርጉ። ክብር ለኢየሱስ ይሁን። ወንጌል እንቀጥላለን። ሃሌሉያ! እግዚአብሔር ይችላል። መንፈስ ቅዱስ ይባረክ። ተባረኩ። በኢየሱስ ክርስቶስ ስም ዘመናችሁ፣ ሕይወታችሁ ይባረክ። በጌታ በኢየሱስ ስም አሜን።